6 weeks እናት ምንም እንዳታደርግ የሚመከርበት ወታ መሯሯጥም ሆነ ወክ ማድረግም ጂ መሄድም ስቴሪዩዟን ማየት ያለባት reason it's a bloody procedure giving birth እና like the bleeding ይቀጥላል for weeks ቤትም ሄዳ ይቀጥላል so how healthy and how worthy is it? You already lost so much during pregnancy. ሰው እየተሰራ ከሰውነታችን ተወስዶ creating a human being ያንን human being ከ9 ወር በኋላ ስትወልድ how much blood አንድ እናት እንደሚፈሳት ማለት ነው። ከዛ በኋላ she will continue bleeding for weeks. Breastfeeding አለ which most moms they breastfeed their babies. እንደገና ሰውነቷ losing ብዙ ነገር because our body when we breastfeed prioritize the baby's needs ጠንቃቃ ሆና ወይም ሰፖርት ኖሯት በደንብ ምግቧን ካላየች በደንብ ካልበላች ልጇን breastfeed ማድረግ ስላለባት እና ሂል ማድረግ ስላለባት she lost so much blood ሰውነቷ በቂ ምግብ አልበላችም ስለዚህ I'm gonna stop using breast milk አይልም prioritize የሚያደርገው ሚልኩን ስለሆነ ልጁን ስለሆነ ካላት ነገር ወስዶም ነው ሚልክ ፕሮዲዩስ የሚያደርገው so how healthy and how worthy is it to not rest and to go for a walk or to normal activityችን በፍጥነት መመለሱ how really worth it ለማለት እወዳለሁ ማለት ነው ይሄ የኛ ባህል በጣም የሚገርም በጣም ደስ የሚል ነው አይደለ አሁን ላይ ከወለድኩ በኋላ ያየሁኝ ነው ሌሎች ሀገሮች ሆቴል አይነት ተዘጋጅተው ልጆቻቸውን የተንከባከቡላቸው እናቶች ሄደው all they do is rest being taken care of ያለንን privileged የሆነ የሚገርም ባህልና ካልቸር ፕሊስ አውጥተን አንጣል ፕሊስ አውጥተን አንጣል እኛ ያለን ነገር እዚህ ጋር ሰው እየከፈለ ያደረገው ነው ያለው ሰፖርት ካላችሁ ቤተሰብ ካላችሁ የሚያረሳችሁ የሚያበላችሁ የሚያጠጣችሁ take your time and rest as much as you can ውጪ ያለው ነገር በሙሉ ማለት ነው ወኩ ጂሙ ማህበራዊ ህይወት እናሳልፈው everything የትም አይሄድም it was out there it's going to be out there እሺ ሁንኛ ቦዲያችንን መልሰን ወደ ቦታው ለማድረግ በጣም በራሽ ውስጥ ገብተን በመናደርገው ነገር የምናመጣው ዳሜጅ ነው የሚበልጠው ሪከቨር እንዲያረግ ከመናረጋው ይልቅ ዳሜጁ ነው የሚበልጠው I know how you feel ቶሎ ብለን ቶሎ ወደ ቦዲያችን ተመልሶ ቶሎ ወደ ነበረው ነገር መመለስ ብዙ ነገር እናስባለን ግን don't get into a rush that you have to go to the gym you have to go for a walk ሁሉ ነገር እናቶቻችን እና አባቶቻችን ያመጡት አብዛኛው ነገር የሚጎዳ ባህል የለም ያልኳችሁ አይደለም ግን ስፔሻሊ ስለ ፖስትፓርተም ስለሆነ የምናወራው ከፖስትፓርተም ጋር የተገናኘው አብዛኛው ነገር እናቶች ሂል እንዲያደርጉ ሪከቨር እንዲያደርጉ የሚደረገው ነገር በሙሉ it's for a reason በሪዝን ነው ያንን ያደረጉት እና ሌላው ማትቀበሉት ብዙ ነገር ባይኖር እንኳን at least take your time to rest መልካም የሪከቨሪ ጊዜ ይሁንላችሁ